እንግዲህ በሃይሚና በብሩኬ ምርጥ ሙዚቃ ይሰራል ጠብቁ። ምክንያቱም ይህንን ኮሜንት ሃይሚና ብሩኬ አይተው ይመልሳሉ ማለት ነው። በጣም በእርግጠኝነት ይመልሳሉ ማለት ነው። እና ትናንትና በሰሩት ፕራንክ ላይ ማለት ነው በጣም ብዙ እንትኖችን ኮሜንቶችን አንብቤያለሁኝ። ሃይሚዬ ክፉን ያርቅልሽ። እኔ እኮ ለልጆቼ አንቺና ብሩኬን ነው የማሳያቸው። ሁሉ ነገር በአግባቡና እንደ ባህላችን በጨዋነት ህይወታቸውን እንደሚመሩ ሁሌም እነግራቸዋለሁ። አሁን ግን የእናንተን ቪዲዮ ነው የማሳያቸው። ከቪዲዮዎቹ ጋር የምትለቁትን ዘፈን የሚዘፍነውን ልጅ ላገናኛችሁ። የባለቤቴ ጓደኛ ነው። ለእናንተ ለግላችሁ ሙዚቃ ይስራላችሁ። ኤፍሬም ይባላል። በጣም ቅን ልጅ ነው ተብለዋል ማለት ነው። ስለዚህ ሃይሚና ብሩኬ ሙዚቃ እየሰራላችሁ ተብለዋል ማለት ነው። እንግዲህ ይህንን ኮሜንት አይተው ሃይሚና ብሩኬ ኮንታክት ያደርጓታል ማለት ነው። ወይኒ ትባላለች። ወይኒ በጣም እናመሰግናለን ማለት። እዚህ ጋር ደግሞ ፍሬ ህይወት ምን ብላለች መሰላችሁ? ወይኔ ብሩኬ ምን አይነት ንጹህ ልብ ነው፣ ምን አይነት ንጹህ ልብ ነው ያለህ። እድሜህ ይርዘም ይባርክ ብሩኬ ልጄ፣ እድሜ ይስጥ። ንብረት ከንቱ መሆኑን ታውቃለህ ብሩኬ። ጤና ገበያ ነው በምንም የማይገኝ። ፈጣሪ ይመስገን። ሃይሚዬ አይዞሽ የኔ ውድ ማረኝ ነው የሚባለው አለች ማለት ነው። ሌላዋ እህታችን ደግሞ ምን ብላለች? እዚህ ጋር ያበደ ፕራንክ ነው ሃይሚዬ አያልቅብሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚፍታ በዛው ቪዲዮ 300K እናስገባ። የለ አይከፈልበትም። ብሩኬና ሃይሚ ብሩኬ አለማየሁ ጀግና ትለያለክ የሃይሚ ሸበላ ብላለች ማለት ነው። አንዷ እህታችን ደግሞ በድጋሚ ምን ብላለች? ሃይሚዬ እንደዚህ አይነት ብራንክ ስታደርጊ አታስረዝም እሺ። ሚፍታታይ አትላትም ነበረ? በድንጋጤ ብዙ ነገሮች ይፈጠራሉ። ሁለተኛ አደራ ብሩኬ አስቢለት እሺ። ፍቅር ከባድ ነው ብላለች። በቃ እኔ ማለት የፈለኩትን ነው ያለችው ማለት ነው። እውነት በቀለች ደግሞ ምን ብላለች ማለት ነው? በቁጣ ነው በቀለች፣ በቁጣ ነው። ሃይሚ በበሽታ አይቀለድም። ስንቱ ብራቶ አልጋ ላይ ተኝቷል ይሰማል ብላለች ማለት ነው። እና አዎ እውነት በበሽታ አይቀለድም ማለት ነው። ብዙ ሰው ተቆጥቷል፣ ብዙ ሰው ስቋል፣ ብዙ ሰው ደግሞ ራሴን አሙኝ። በጣም ብዙ ሰው የደነገጠ ሰው አለ እውነት ለመናገር። ሚራፍ ደግሞ ምን ብላለች? ኧረ በስመ አብ በፈጠረሽ በህመም አይቀለድም። ሃይሚዬ ይቅር ይበልሽ ቡቡዬ አያሳዝንሽም? የኔ የዋህ በፈጠረሽ አታስከፊው ብላለች ማለት ነው በቁጣና ያሳዝናል። እውነት ለመናገር በጣም ያሳዝናል። ዶይባ ደግሞ ምን ብላለች? አይ ደግነቱ መጀመሪያ አይቼ ብደነግጥ መጨረሻ ላይ አይቼ ተረጋጋው። ግን እንደዚህ አይነት ፕራንክ ያስጠላል። ቡቡዬ ደግሞ ከሳ ብላለች። የቡቡዬ መክሳት አሳስቧታል ማለት ነው። ያው የጨረቃ ፋሚሊ ማለት ነው። ከጨረቃ ፋሚሊ ውስጥ አንዷ ማለት ነው። ማን ትባላለች? ጦይባ ትባላለች ማለት ነው። ሌላ ደግሞ ነኛ የአቤላ ጠባቂ የምትባለው ምን ብላለች? ግን የምርሽን ነው? ግን በጣም ነው የደነገጥኩትኝ። አስደነገጥሽኝ። የስራሽን ሰራሽልን ብላለች ማለት ነው። እሷ ደግሞ ውያንዷ እህታችን ኮሜንት ደግሞ እንዴት አንጀት ይበላል በእውነት። አውዝ ቢላ አንቺ የተመታሽ ልጅ አስደነገጥሽኝ። አለሜ እርግቤ አንቺማ ምንም እንዳይነካብኝ። ቅምጥሌ የኔ የድካሜ ማስረሻ ሸጋ ታደሰ የኔ እርግብ የልቤ ድውድው ሁሌም ሳቂልኝ። ክፍት ይበለኝ ብላለች በስተመጨረሻ ማለት ነው። የጨረቃ ፋሚሊዎች እኮ ትለያላችሁ። ኮሜንታተሮች ኦማይ ጋድ። ራሄል ደግሞ በጣም ተቆጥታለች። ከጨረቃ ፋሚሊ ማለት ነው። አንዷ በጣም ተቆጥታ ምንድን ነው ያለችው? አረ ፈጣሪ ይቅር ይበልሽ፣ ራስሽ ላይ ትሟርቻለሽ። በእውነት እግዚአብሔር ከክፉ ነገር ይጠብቀን ብላለች። አሜን ይጠብቀን፣ አሜን ይጠብቀን ፈጣሪ አምላክ። ይሄንን ፕራንክ እዛው እንደዚህ አይነት ፕራንክ ያዙልን ማለት ነው። እውነት ለመናገር
የጨረቃ ፋሚሊ ዜናት መሐመድ ደግሞ ምን ብላለች? የዛሬው ፕራንክ ከባድ ነው። የስጣን ጆሮ ይደፈን፣ በህመም ፕራንክ ይቅር። ብሩኬ የሰው ልክ ብላለች ማለት ነው። እውነት ነው። ብሩኬ የሰው ልክ አይደለም፣ መኪናውን አይደለም ያለው ምንም ነገር ይደረጋል ነው ያላት ማለት ነው። የሰው ልክ። ሳራ ምን ብላለች ደግሞ? በጤና ቀል በፈጣሪ ስም ወይ ቡቡዬ የዋህ ማርያምን አለኩ አለች። እኔ ብያለሁኝ እኮ በዚህ ይሄ ፕራንክ ስቲል እንኳን ለቡቡ ፈተና ቢሆን እንኳን 99.9 ሳይሆን 100% አምጥቶ ያለፈበት ፕራንክ ነው ማለት ነው። 100% ያለ ምንም ነገር ለእኔ ምን ያክል ነው ለእኔ ምን ያክል ዋጋ ይከፍላል ብላ እንኳን ሀይሚ ብትፈትነው እንኳን ፈተናውን ያለፈበት ፕራንክ ነው። እውነት በጣም ፈተናውን ያለፈበት ፕራንክ ለምንም ነገር እንትን አላለም ማለት ነው። ስቲል አትንካት እንኳን በሚለው ሰዓት ሚፍታህ እንዴት ነው ማልነካት ብሎ እንኳን ላለመንካት እንኳን እንትን ያለ አይደለም ማለት ነው። እና በእውነት የሰው ልክ ነው። ዜናት ደግሞ ምን ብላለች? በበሽታ አትቀልዱ፣ የተመኙት ይደርሳል። አላህ የአፍሽን አይቁጠረው፣ ግን ትወናው ይለያል። ቡራ የመልስ ምት ነው፣ ቻለው የኔ የዋህ ብላለች ማለት ነው። እውነት ነው። የመልስ ምት ነው። ያው የመልስ ምት እንደምታመጣ ሁላችንም ጠብቀናል። በምን አይነት መንገድ እንደሆነ ያው እንደዚህ አይነት መልኩ እንደሆነ አልገመትም እንጂ የመልስ ምት እንደምታመጣ የታወቀ ነው። ግን በበሽታ መሆኑ ትንሽ ይደብራል። ትንሽ ማለት ነው። ስለመናገር በጣም ይደብራል። እና የአፏን አይቁጠርባት እውነት ለመናገር ማለት ነው። ሃይማኖት ምን ብላለች ማለት ነው? የሀይሚ ሞክሼ የጨረቃችን ሞክሼ ማለት ነው። በበሽታ አትቀልዱ ሀይሚ፣ እኔ እንደዚህ አይነት ነገር በጣም ነው የምፈራው። ሁላችንም ፈጣሪ ይጠብቀን ብላለች። እውነት እኔ አይደለም ሌላ አሁን እነሱ ፕራንክ የሰሩበትን ነገር ማለት ነው። እኔ እንኳን ሌላ አይደለም እኔ ስሙን እንኳን መጥራት እፈራለሁ። እውነት በጣም እኔ ቲክቶክ ላይ እንኳን ሳይወር ቶሎ ነው ስክሎር ማድረግ። እነዚህ የሚያስተምሩ ምናምን አለ አይደለ ስለ ጤና ምናምን አልወድም። ዩቱብ ላይ እንደዚህ አይነት ነገር አላይም ማለት ነው። በጣም አይደለም ሌላ በጣም ስሙን እንኳን መጥራት እንኳን ነው የምፈራው ማለት ነው እውነት ለመናገር እና እኔ እንጃ ሌላ ህመም እንኳን ብትል ይሻል ነበር እውነት። ህልመኛዋ ደግሞ ምን ብላለች ማለት ነው? ወይኔ እኛ እህቶችሽ መኖር መስራት እንፈልጋለን። ራሴን አመመኝ፣ በጣም የደነገጥኩትን በህመም አታሟርቺ፣ የቀረው ጥርቅም ብሎ ይቅር የቡቡ ልዕልት ብላለች። እውነት ነው። እና ውድ ቤተሰቦቼ ያው ከኮመንቶቹ ምናልባት ካላነበባችሁ ማለት ነው ላስጎብኛችሁ አንዳንድ ማለት እኔ ሁል ጊዜ ፕራንክ ላይ ሲሰራ እንደ ዛሬ ሰው የደነገጠበትን እንደዚህ የሚኮመተበትን ቪዲዮቸውን አይቻላቅም ለመናገር ሁሌ ኮመንት አነባለሁኝ። ግን እንደ ዛሬ ኮመንት እየገረመኝ የለም። ብዙ ሰው ምን ያክል ሰው እንደሚወዳት ምን ያክል ሰዎች ለእሷ ቦታ እንዳላቸው ነው እየተረዳሁት ማለት ነው። እና ብዙ ሰው ራሱን እስከ መታመም እስከ መደንገጥ በጣም እኔ እንጃ ብዙ ሰው እንደዚህ አንሸራቶ ሁላ ነው ቶሎ ብለው መጨረሻው ነው ፕራንክ ነው ፕራንክ አይደለም የሚለው ከዛ በኋላ ነው ተመልሰው ራሱ ቪዲዮን ያዩት ማለት ነው። እና በጣም ብዙ እኔ እንጃ በጣም ብዙ ሰው እንትን ያለበት ቪዲዮ ነው ማለት ነው። እና ወታም ደግሞ ያው ይቅርታ ተጠይቃለች ብዬ ተስፋ አደርጋለሁ ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁ። ባይ። ሰብስክራይብ ያደረጋችሁ ደግሞ ክበሩልኝ። አመሰግናለሁ።